ሁሌም ፍሬሽና ንጹህ ሆና የምትታይ ሴት አይታችሁ ታውቃላችሁ? ጸጉሯ ሁሉ ጊዜ የተስተካከለ ነው፣ ልብሶቿ ደስ የሚል ጠረን አላቸው፣ ቆዳዋም ንጽት ያለና ጽዱ ነው። እንዲያውም በጣም አድካሚ ቀኑ እንኳን መጨረሻ ላይ አሁንም እንደተስተካከለችና ውብ እንደሆነች ነው። አብዛኞቻችን የዚህ ሴት ሚስጥር ምን እንደሆነ እንጠይቃለን። ሚስጥሩ በጣም የተካበደ አይደለም። ውድ ምርት መግዛት ወይም ሌላ ነገር ሳይሆን በየቀኑ የምታደርገው ትንንሽ ልምድ ነው። ስለዚህ በተለይ እንደ ሀበሻ ሴት በጣም ስራ ላይ እንደምትለፋ ሴት ስናወራ ሁሉ ጊዜ ጽዱ፣ ፍሬሽ እና የተቀናጀ እንድትሆኚ የሚረዳሽን ቀላል ልምዶች በዛሬው ቪዲዮ አብረን እንመለከታለን ማለት ነው። ሁሉም ነገር የሚጀምረው ከሻወር አወሳሰድሽ ነው። ከቀላሉ ነገር እንጀምር፣ ነገር ግን እንዴት በትክክል ማድረግ እንዳለብሽ ደግሞ እናወራለን። ጽዱ መሆን ማለት በየቀኑ በጣም ረጅም ሰዓት በሻወር ውስጥ ማሳለፍ ማለት አይደለም። ይልቁንም ትኩረት የሚሹ የሰውነታችን ክፍሎችን በትክክል ማጽዳት ነው። እንደ አንገት፣ ብብት፣ እግርና ሌሎች ላብ በቀላል የሚሰባሰብባቸው ቦታዎች ላይ በትክክል ማጽዳትሽን እርግጠኛ መሆን አለብሽ። እንዲሁም ደግሞ ጀርባሽ ወሳኝ ክፍል ነው። ደረቅ ቆዳ ካለሽ በኃይል ፈግፍገሽ ስለታጠብሽ ብቻ ይበልጥ የምትጸጂ እንዳይመስልሽ። ለቆዳሽ ለስላሳ መሆን አለብሽ። ለእግሮችሽና ለሰውነትሽ የሚስማማ የሰውነት መታጠቢያ ወይም ቦዲ ዎሽ ወይም ሳሙናን ተጠቀሚ። ከሻወር በኋላ ደግሞ ገና እርጥብ ሆነሽ ወዲያውኑ ልብስ አትልበሽ። ሰውነትሽን በተለይም ሙቀትና እርጥበት የሚይዙ ቦታዎችን በትክክል አድርቂ። ይሄ ትንሽ እርምጃ ቀኑን ሙሉ ፍሬሽ እንድትሆኚ ትልቅ አስተዋጽኦ ያደርጋል። ሁለተኛው የብብት እንክብካቤና የሰውነት ጠረን ነው። ማንም ሰው ማውራት ስለማይወደው ነገር እንነጋገር። የሰውነት ጠረን። እውነቱን ለመናገር ማላብ ሙሉ በሙሉ ተፈጥሯዊ ነው። ሰውነሽ ትለፊያለሽ። አላማችን ሰውነታችን እንዳይደክም ማድረግ ሳይሆን ጠረኑን መቆጣጠርና ምቾት እንዲሰማን ማድረግ ነው። ብብትሽን ሁሉ ጊዜ ጽዱና ደረቅ አድርጊ። ዲዮድራንት የምትጠቀሚ ከሆነ ጽዱና ደረቅ ቆዳ ላይ ተጠቀሚ። እዚህ ጋር አንድ ትልቅ ነጥብ ልንገርሽ። ሽቶ የንጽህና ምትክ አይደለም። የሰውነት ጠረንን በሽቶ ለመሸፈን መሞከር የለብሽም። መጀመሪያ ታጠቢ፣ ፍሬሽ ሁኚ። ከዚያ በኋላ የምትወጂውን አይነት ሽቶ መጠቀም ትችላለሽ። ሶስተኛ ሚስጥሩ ሽቶ ብቻ አይደለም። አንዳንድ ሴቶች ብዙ ሽቶ ባይረጩም እንኳን አሁንም ደስ የሚል ሽታ እንዳላቸው አስተውለሽ ታውቂያለሽ? ምክንያቱም ጥሩ መዓዛ የሚጀምረው ከሽቶ በፊት ነው። ጽዱ ልብስ፣ ጽዱ ጸጉር፣ ጽድት ያለ ሰውነት፣ ፍሬሽ የሆነ የአተነፋፈስ አየር። ከዛ በኋላ ነው የምንፈልገውን ዲዮድራንትም ሆነ ሽቶ መጨመር የምንችለው። ግማሽ ጠርሙስ ሽቶ መርጨት አይጠበቅብሽም። ከስር ያለው ነገር ሁሉ ጽድት ያለ ሲሆን ትንሽ ሽቶ በጣም በቂ ነው። አራተኛ ልብሶችሽ ትልቅ ቦታ አላቸው። በዓለም ላይ እጅግ በጣም ያማረ ልብስ ልትለብሽ ትችያለሽ። ነገር ግን ልብሱ ፍሬሽ የሆነ ጠረን ከሌለው ሙሉ እይታሽን ይቀይረዋል። በላብ የተነከሩ ልብሶችን ሳትታጠቢና ሳታጥቢ ድጋሚ ለመልበስ አትሞክሪ። የውስጥ ልብሶችሽን በየቀኑ ቀይሪ። እንዲሁም ልብሶችሽ በላብ ወይም በቆሻሻ ከተነከሩ ቀይሪያቸው። እባክሽን የጡት ማስያዦችን ወይም ብራዎችንም ካልሲዎችንና የሌሊት ልብሶችንም አትርሺ። እነዚህ በቀላሉ የሚረሱ ናቸው። ልብሶችን በጓዳ ውስጥ ከማስቀመጥሽ በፊት በትክክል መድረቃቸውን እርግጠኛ ሁኚ። በተለይ በዝናባማ ወይም እርጥበት አዘል ቀናት ትንሽ እርጥበት ያላቸውን ልብሶች ቁምሳጥን ውስጥ አታስቀምጪ። የምትፈልጊው የፍሬሽ ጠረን ከእጥበት ልምድሽ ጋር በእጅጉ የተያያዘ ነው። 5 ጸጉርሽ ሁሉንም ነገር ይቀይረዋል። ጸጉርሽ ጽዱ ሆኖ እንዲታይ የተለያየ አይነት ስታይል መጠቀም አያስፈልግሽም። ዋናው ነገር እንደ ጸጉርሽ አይነትና እንዳኗኗርሽ መጠን የራስ ቆዳሽንና ጸጉርሽን በበቂ ሁኔታ ጽዳቱን መጠበቅ ነው። የራስ ቆዳሽ ቅባት የሚያወጣ ወይም ደግሞ ወዛማ አይነት ከሆነ የጸጉር ስታይልሽን ላለማበላሸት ብለሽ ቆሻሻውን ችላ አትበዩ። ጸጉርሽ የሚስማማውን አወቂ። ጸጉርሽን ለመስራት ጊዜ በሌለሽ ቀን ቀለል ያለና ንጹህ የሆነ የጸጉር ስታይል ምረጪ። 6 የአፍና የእስትንፋስ እንክብካቤ። አሪፍ ጸጉር፣ ያማረ ልብስና ድንቅ ሽቶ ሊኖር ይችላል። ነገር ግን እስትንፋስሽ ፍሬሽ ካልሆነ ሰዎችን ለማውራት ምቾት አይሰጥሽም። ስለዚህ መሰረታዊ ነገሮችን አትለፊ። ጥርስሽን በትክክል ታጠቢ። ምላስሽን ሳይቀር ቦርሺ። የጥርስ ቡርሽሽንም አዘውትረሽ ማጽዳትና ሲያረጅ መቀየርሽን አትርሺ። በቀን ውስጥ ውሃ ከጎንሽ መለየት የለበትም። ጥሩ ንጽህና እያለሽ እንኳን አሁንም ቢሆን የማያቋርጥ የአፍ ጠረን ካለሽ ሚንትና ሽቶ ከመጨመር ይልቅ ሐኪም ወይም ደግሞ የጥርስ ስፔሻሊስት ማማከር የተሻለ ነው። 7 እግሮችሽን አትርሺ። ይህ ነጥብ በጣም የሚረሳ ነው። እግሮቻችን በጫማ ውስጥ ሰዓታትን ያሳልፋሉ።
እኛ ደግሞ ሙሉ በሙሉ እንረሳቸዋለን። እግሮችሽን በትክክል ታጠቢ፣ ደረቅ አድርጊ እና ንጹህ ካልሲዎችን ተጠቀሚ። እግሮችሽ ደረቅ ካልሆኑ እርጥበት ወይም ደግሞ ሞይስቸራይዘር ተጠቀሚ። ሌላ አማራጭ ካለሽ ደግሞ በየቀኑ አንድ አይነት ጫማ ከመልበስ ይልቅ ጫማዎችሽን አየር እንዲያገኙ ጊዜ ስጫቸው። ጽዱ እግር ሲደመር ደግሞ ጽዱ ካልሲ ፕላስ አየር ያገኘ ጫማ ትልቅ ልዩነት ያመጣል። 8 አልጋሽና ፎጣዎችሽ ቦታ አላቸው። ብዙ ሰዎች የሚረሱት ነጥብ ይሄ ነው። ጽዱ መሆን ስለ ሰውነትሽ ብቻ አይደለም። ሰውነትሽ ለሰዓታት ከትራስሽ ከአልጋሽና ከአልጋ ልብስሽ ጋር ብዙ ሰዓትን ያሳልፋል። ስለዚህ የአልጋ ልብሶችሽን እና ፎጣዎችሽን አዘውትረሽ እጠቢ። ትራስሽ በፍጥነት ቅባት ወይም ቆሻሻ የሚይዝ ከሆነ በየጊዜው ቀይሩ። ሁሉንም ነገር በየቀኑ ለማጽዳት መጨነቅ አይጠበቅብሽም። ብቻ ተስማሚ የሆነ ፕሮግራም ለራስሽ አውጥተሽ ሁሉንም ነገር ተከታታይ። 9 የቦርሳሽ የድንገተኛ ጊዜ ኢመርጀንሲ ኪት። አሁን እያንዳንዷ ሴት ሊኖራት ይገባል ብዬ የማስበውን ትንሽ ዘዴ ልንገራችሁ። በቦርሳሽ ውስጥ የሚያዝ ትንሽ የንጽህና ኢመርጀንሲ ኪት አዘጋጂ። በውስጡም ለምሳሌ ያክል ልክ እንደ ሃንድ ሳኒታይዘር የምትጠቀሚ ከሆነ ትንሽ ዴዮድራንት ቀንሰሽ ማለት ነው። ከዛ ደግሞ የከንፈር ማለስለሻ ወይም ሊፕ ባልም፣ ማስቲካ፣ የሴቶች ንጽህና መጠበቂያ ፓድ ወይም ሞዴስ፣ ከዛ ደግሞ ማበጠሪያ ትንሽዬ ወይም ደግሞ የፀጉር ማስያዣን መያዝ ትችላለሽ ማለት ነው። ትልቅ የሜካፕ ቦርሳ አያስፈልግሽም። ከቤት ውጭ ለረጅም ሰዓታት በሚኖርሽ ጊዜ ሊታደጉሽ የሚችሉ ጥቂት ነገሮችን ብቻ መያዝ በቂ ነው። 10 ማታ ላይ የምናደርገው ዝግጅት እውነተኛ ሚስጥር ነው እና ሰዎች በበቂ ሁኔታ የማያወሩበት ክፍል ይሄ ነው። ጠዋት ላይ ጽዱና የተቀናጀሽ ሆነሽ መውጣት ከፈለግሽ ዝግጅትሽን ከሌሊቱ ጀምሪ። ላንቺ የሚመችሽ ከሆነ ማታ ሻወርን ውሰጂ፣ የነገ ልብስሽን መርጠሽ አስቀምጪ፣ ቦርሳሽን አዘጋጂ፣ ፀጉርሽን ለእንቅልፍ በሚመች መልኩ ሸፍኙ ወይም ደግሞ ሰሪው። የምትተኝበትንም ክፍል ለ5 ደቂቃ ያህል አስተካኪ። እንደዛ ስታደርጊ ጠዋት ረፍዶብሽ ቤተሰቦችሽ አልጨረሽም እያሉ አንቺም ደግሞ እየሮጥሽ ልብስ ለመፈለግ አትቸኩይም። ትንንሽ የምሽት ዝግጅት ጠዋትሽን በጣም ቀላል ያደርግልሻል ማለት ነው። 11ኛ ላይ እና በመጨረሻ ያስቀመጥኩት ደግሞ ስፔሲፊካሊ ስለ ሀበሻ ሴቶች እውነታ ነው እና በተለይ ደግሞ ላንቺ የምነግርሽ ነገር ምንድነው፣ ጽዱና የተስተካከለ ሴት ለመሆን መታጠቢያ ቤትሽ በውድ ምርቶች መሟላት የለባቸውም። የቲክቶክን ባለ 10 ደረጃ ሩቲን መኮረጅም አይጠበቅብሽም። ምናልባትም ከቤተሰቦችሽ ጋር ነው የምትኖሪው ወይም ደግሞ ዩኒቨርሲቲ ተማሪ ነሽ ወይም ሰራተኛ ነሽ። ያ ሁሉ ግን ከጽዳትሽ ጋር ምንም አይነት ግንኙነት የለውም። ያለሽን ነገር ተጠቀሚ፣ ቀላል ልምዶችን ገንቢ። ውብና ጽድት ያልሽ ሆነሽ ለማዋል አቅምሽ ከሚያወጣው ገንዘብ ጋር ምንም የሚያገናኘው ነገር የለም። ከልምድ ጋርና ጽዳትን ከመጠበቅ ጋር ብቻ የሚያያዝ ነገር ነው። ራስሽን ለመንከባከብ የግድ ወደ አንድ ቦታ የምትሄጂበትን ቀን አትጠብቂ። ቤት ውስጥ የምትውይበት ቀን እንኳን ቢሆን ሻወርሽን ውሰጂ። ማንም ባያይሽ እንኳን ጽዱ ልብስሽን ልበሺ። ፎቶ የማትነሽበት ቀን እንኳን ቢሆን ፀጉርሽን ተንከባከቢ። ምክንያቱም ራስን መንከባከብ ለሌሎች ሰዎች የምታሳዩት ትርኢት ሳይሆን በገዛ ሰውነትሽ ምቾት የሚሰጥሽንና ወይም ደግሞ ደስታ ስለሚገባሽ ለራስሽ የምትሰጪው ክብር ነው። ለዛሬ ይዤላችሁት የመጣሁት ሀሳብ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው።